ሰላም ሰላም የዚህ ቻናል ተከታታዮች፣ ዛሬ በጥያቄዎቻችሁ መሰረት መልስ እየቀርብ ያለው መነሻ የሆነን ዘንድ አንድ አባባል ልጠቁማችሁ። ኢትዮጵያውያኖች አብሮ መብላት እንጂ አብሮ መስራት አይፈልጉም የሚባል አባባል አለ። እንግዲህ ለዚህ መነሻ የሆነ ምንድነው? ጥያቄያችሁ የሚያጠነጥነው በግል እንስራ ወይስ ደግሞ በማህበር እንስራ? እስኪ ምክር ሐሳብ ስጠን የሚል ሐሳብ ሰጣችሁኝ ነበረ። ለሱ የሚሆን ሐሳብና ሪኮሜንዴሽን ወይም ምክር ሐሳብ እየመጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ሐሳቡ ገባለሁ ማለት ነው። እንግዲህ በግል እንስራ ወይስ በቡድን? መጀመሪያ በግል መስራት ማለት አንድ ሰው ብቻውን አንድ ሆኖ ስራ ሲሰራ ማለት ነው። በቡድን የሚባለው ግን ሁለትና ከዛ በላይ ሆኖ ስራ ለመስራት ሲጀምር በቡድን ይባላል ማለት ነው። እንግዲህ ዋና ጥያቄው ሐሳቡ በግል እንስራ ወይስ ደግሞ በቡድን መስራት የትኛው ይሻላል የሚል በርካቶች ጥያቄ እየፈጠረባቸው፣ በተለይ አንዳንድ ጊዜ ተገደው ወደ ቡድን ስራ ወይ ደግሞ በማህበር ተደራጉ ተብሎ ስራ የሚጀምሩ አሉ። በተለያዩ ችግሮች ሲበተኑ ወይም ደግሞ ቡድኑ ሲፈርስ እናያለን። በግል ነው የምሰራ ብሎ ደግሞ በግል አንዳንድ ችግሮች ሲገጥሙት እናያለን። እና እንደው ምንድነው ማድረግ ያለብን የሚል ጥያቄ በብዛት ስለተነሳ ለነዛ መልስ ይሆን ዘንድ ሐሳብ እየመጥቻለሁ። እንግዲህ ለነዚህ ለሁለት የስራ መስሪያ መንገዶች ወይም ደግሞ መጀመሪያ መንገዶች በሰባት መለኪያዎች እናያቸዋለን። ካፒታል ከካፒታል አኳያ ሲታዩ በግል የሚጀምር ሰው ያው አንድ ስለሆነ፣ በቡድን የሚጀምር ደግሞ ሁለትና ወይም ከዛ በላይ ስለሆነ በካፒታል ደረጃ ስራ ለመጀመር የተሻለ ካፒታል የሚያስፈልጋቸው ስራዎች ካሉ በቡድን ወይም በማህበር መስራት የተሻለ ነው ማለት ነው። በሁለተኛ ደረጃ የምናያቸው በእውቀት ወይም ደግሞ በሙያ ስብጥር፣ በተለይ የተሻለ እውቀት ወይም ደግሞ የተሻለ ሙያ የሚጠይቅ የስራ ዘርፍ ካለ በግል ብንጀምረው አንድ ባለሙያ አንድ ብቻ ነው ሊያውቀው የሚችለው፣ ሞሮለስ ወደ አንድ ሙያ የተጠጋ የሚሆነው። ነገር ግን ሁለት እና ከዛ በላይ የሆኑ ሰዎች ተደራጅተው የሚጀምሩት ከሆነ የየራሳቸው ልዩ ክህሎት ስለሚኖራቸው ለሚመሰረተው ቢዝነስ የተሻለ በቡድን መስራቱ የተሻለ ነው ማለት ነው። ሶስተኛ ትርፍና ኪሳራን በተመለከተ ነው። እንግዲህ ትርፍና ኪሳራ አንድ ሰው ብቻውን ስራ ጀምሮ ትርፍ ሲያገኝ ትርፉንም ብቻውን ይካፈላል። ኪሳራም ካለ ኪሳራውን አብሮ ማነው ብቻውን ይከስራል ማለት ነው። በሌላ በኩል ግን በቡድን የተመሰረተ ካምፓኒ ድርጅት ትርፍም ይኖረው ኪሳራ ትርፉም ኪሳራውም ለአባላቱ እኩል ይካፈላል ማለት ነው። እንግዲህ ይህን በሚዛኑ ማየት ያስፈልጋል ማለት ነው። በአራተኛ ደረጃ ከመግባባት አኳያ ነው። እንግዲህ አንድ ሰው ብቻውን የመግባባት ችግር ያን ያህል ላይገጥመው ይችላል። በቡድን ወይም ደግሞ በማህበር ስራ ሲሰራ ግን አለመግባባቶች ትንሽ ሰፋ ያሉ ሊሆኑ ይችላሉ ማለት ነው። በአምስተኛ ደረጃ ለመመስረትና ለማፍረስ አንድን የስራ መስክ ለመጀመር ወይም ደግሞ ከዛ ስራ ለመውጣት ቀላሉ መንገድ በግል ከጀመር ነው። ስንጀምረውም ቀላል፣ ይሄን ቢዝነስ አላዋጣም እንቀይረው ስንልም ደግሞ እንዲሁ ቀላል፣ በቀላሉ መመስረትም ይቻላል፣ መጀመር ይቻላል ስራውን፣ በቀላሉም ደግሞ ከዛ ቢዝነስ መውጣት ይቻላል። በቡድን ወይም ደግሞ በማህበር የምንሰራ ከሆነ ግን ለመመስረትም ሆነ ለማፍረስ የተወሰኑ ወሰብሰብ ያሉ ሂደቶችን መሄድ ግዴታ ይጠይቃል ማለት ነው።
በስድስተኛ ደረጃ ከሚስጥር መጠበቅ አኳያ ነው። እንግዲህ በግል የምንሰራው ከሆነ የተሻለ ሚስጥሮች የመጠበቅ የአሰራር ሚስጥሮች የመጠበቅ እድል አላቸው። በቡድን ወይም ደግሞ በማህበር የምንሰራ ከሆነ ደግሞ ሚስጥር ወይም ደግሞ የድርጅቱ ሚስጥር እንድንላቸው የሚችሉት ጉዳዮች የመጠበቅ እድላቸው ያን ያህል ላይሆኑ ይችላሉ ማለት ነው። በመጨረሻ ደረጃ በውሳኔ አሰጣጥ ደረጃ ስንገመግማቸው በግል ስራ ስንጀምር ውሳኔዎችን ቶሎ ለመወሰን አንድ ሰው ቶሎ የመወሰን እድል አለው። ለምሳሌ ካፒታልን ጨምር ሊሆን ይችላል፣ ስራውን እናስፋፈው ሊሆን ይችላል፣ ስራውን ቀንሰው እንጨምረው ሊሆን ይችላል። በእንዲህ አይነት ጉዳዮች ላይ አንድ ሰው ብቻውን ቶሎ ሊወስን ይችላል። በማህበር ወይም ደግሞ በቡድን ከሆነ ግን ጠቅላላ ጉባኤውን ሰብስቦ የጠቅላላ ጉባኤው ድምፅ በአብላጫ ድምፅ አንድ ሰው ስላሰበው ብቻ ሊሆን ስለማይችል በአብላጫ ድምፅ ወደሆነው ውሳኔ የመሄድ እድል አለው። ውሳኔዎች የመዘግየት እድል አላቸው በማህበር ወይም በቡድን ከሆነ ማለት ነው። ይህን ይመስላል። እንግዲህ በቀጥታ የትኛው ነው የተሻለ ለሚለው ቀጥተኛ መልስ በግል ወይም ደግሞ በማህበር የሚል መልስ የለውም። ሊሆን የሚችለው እንደ ሁኔታዎች ነው። እንደ ነባራዊ ሁኔታዎች እንደሚገጥሙ ነባራዊ ሁኔታዎች ይወሰናሉ። ነባራዊ ሁኔታዎች ምንድን ናቸው ካላችሁ፣ አንደኛው የተግባቦታችን በተለይ ማህበር ልንመሰረት የፈለግነው ሰው ተመሳሳይ ፍላጎት ያለን ነን ወይ፣ ተመሳሳይ እድሜ ሌቭል ላይ ነው፣ ተመሳሳይ የሀብት ደረጃ ነው ወይ ያለን የሚለው ይወስነዋል። ምክንያቱም ቀጣይ ድርጅቱ ጋር ለምናደርገው የድጋፍ ሂደት ተመሳሳይ የሆነ ሀሳብ ከሌለ የመገፋፋትና የመሳሳብ አይነት ነገር ስለሚኖር ይሄ ይወስነዋል ማለት ነው። ስለዚህ ተመሳሳይ አይነት ሀሳብ እና ፍላጎት ያለው ከሆነ በማህበር ሪኮመንድ ይመከራል። ከዛ ውጭ ከሆነ ግን ላይመከር ይችላል ማለት ነው። በሁለተኛ ደረጃ እንደ የስራው አይነት አንዳንድ የስራ መስኮች በግል ሊሰሩ የተሻሉ የሚሆኑ አሉ። አንዳንዶቹ ደግሞ በማህበር ለምሳሌ ውሰድ እንደ ሱቅ አይነት ማናቸው አይነት ሱቆች አይነት በግል ሊሰሩ የተሻሉ ናቸው። ምክንያቱም አንደኛ የመመስረቻ ካፒታላቸውም ያን ያህል ብር አይጠይቁም። በማህበር ለመስራትም ያን ያህል ምቹ ያልሆኑ ስለሚሆኑ ሞር ሪኮመንድ የማደርገው እንደኔ በግል ቢሰሩ ነው። ከዛ ውጭ ደግሞ የገንዘብ ቁጠባና ህብረት ስራ ማህበሮች፣ ታላላቅ ኢንዱስትሪዎች እና ሌሎችም እንዲሁ የመሳሰሉ ትላልቅ ካፒታል የሚፈልጉ ስራዎች ደግሞ በማህበር ቢሰሩ ሪኮመንድ አድርጋለሁ። እንደዛም ሆኖ የጋራ ፍላጎትና ስምምነቶች በደንብ ተጠንተው ሲሆን ማለት ነው። ለምትወዷቸው ሼር አድርጉላቸው። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በጣም ምርጥ በሆነ ሀሳብ እንገናኛለን። እስከዛው ድረስ ግን ቻው።